ብላችሁ እንዳታዩ ካሁን በኋላ። አዎ ሄዱ ግቡ። በቃ ወደ ምንድን ነው ታዲያ እንደዚህ? እነዚህ ልጆች በቃ ቤቱን አያኖሩኝም። እዚህ ልጆች እያሾፉ ነው መሰለኝ። ቤቱን መልቀቅ አለባቸው። ቆይ ልጆቹንም የሆነ ነገር ሳያስፈራሩ አይቀርም። ቆይ እንደዛ ከሆነ ቆይ አስወጣቸዋለሁ ሁለቱንም። ግባ እና ግባ። የዲሽ ሰራተኛ ነው መሰለኝ። ቤት ኪራይ አለ? ግባ ግባ። እዚህ ጋር ቆይ። ወዴት ነው የምትሄደው? እዚህ ነው ቤት ኪራይ ፈልገህ ነው? ከኛ እዚህ ግቢ ከኛ ጋር ልትኖር? አዎ ቤቱን ለጋ ነው። ምንድን ነው የምትሰራው አንተ? እኔ ስራዬ ነው ላጤ ነኝ። እዚህ ጠብቀኝ፣ እዚህ ጠብቀኝ። እኔም አንድ ጓደኛም እዚህ ግቢ ነው ተከራይተህ የሚኖረው። እሺ ከእሱ ጋር ተማክረን ነው ወደ ቤተሰቡ የምናሳልፈው። እኛ ተከራይ ካልወሰን በስተቀር አንተ መግባት የእናንተ ነው ቤት። ቆይ ዝም በል። ጠርቼ ልምጣ ጓደኛዬ። ተከራይ ነው እሱ። ብስ ወጡን ጨረስከው? አዎ። ምን መሰለህ አንዱ የሆነ ልጅ መጣ ተከራይ እዛ ጋ ቁሞ ያለው። አሁን ምን መሰለህ መወሰን ያለብን እኔ እናንተ ነን። እኛ ተከራይ አይደል ነባር አይደል? እኔ እናንተ ካልወሰን ማንም እዚህ ግቢ መግባት አይችልም። ገባ? ማን ነው ብረት ድስቱ ወጥረ ይዘህ ምን ነው ጠረጠርከኝ? አይ ትንሽ አንተ አትተማኝ። ጠረጠርከኝ እውነት? እስኪ አንድ ድንች አስቀምሰኝ። አይ ደርሰን እንምጣ ደርሰን እንምጣ። ይሄን ያዝልኝ እንዴ እናናግረው ሄደ። አዎ ቆይ አንተ ቶሎ አትወስን። ብርም እኛንን ተከራይተን እንትን የምናደርግ ነው። አዎ እሱ ማወቅ ያለበት ነገር አለ። ምን አስቡ? እሱ ቤት እኮ ነው ያልኩት። ይሄን አላልኩም እኔ። ማን ጠየቀ? ስለዚህ ማን ጠየቀ? ስለዚህ አሁን ስምክ ራሱ ሳንጠይቅ ነው እኛ አምነን ግቢ ያስገባ ነው አይደል? ቤት ፍለጋ እኮ ነው የመጣሁት። ይሄ ፍለጋ የእሱን አትንካ እሱ አንተ ተረስኩ እንደ ይቅርታ እሱን ግን መጠረስ ፈልጌ። ቆይ ተረጋጋ። እሱን መምታት ፈልጌ መታወቅ። ኧረ ይቅርታ። አሁን መመሰለ እሱ ምርጥ ጎበዝ እንትን ነው ወሰሪ ነው ጎበዝ። የእሱ ነው ልክ መስልህ። ምን ነው አንተ ወሬ ጨርስ መጀመሪያ። እኔ ልውጣ። ቁጭ በል ተረጋጋ። አንተ የት ነው የምትወጣው? ምን አይነት ሰው ነው እሱ? እሱን አታውቀውም ማለት ነው። አሁን መመሰለ ምርጥ ቤት ነው ያለው። እሺ ተግባብታል። ሲማሱ ግን እኛ መወሰን አለብን። እኔና እሱ አሁን 1220 ነው የምከፍለው ቤት። እኔ ደግሞ እሱ ላይ 40 ብር ጨምሬ የኔ ይበልጣል። ባለቤት ጥራልኝ። እኔ ባለቤት ነው። እሺ አሁን ምን መሰለህ ብር አለክ? ስንት ነው ተከራይ የምንፈልገው? አንተ ስንት ቤት? እኔ አንድ ክፍል ብቻ ነው። እኔ አንተ ጋር ይኖርና ብሩን እንካበል። እሱ ጋር ነው የምትኖረው። እምቢ ካልክ እንገላለን። እሱ ጋር ነው የምትኖረው። ቤት ትከፍላለህ። ይሄን ያዝ አንተ። ብረት ድስቱ ያዝ አንተ። ያዝ ዝም ብለህ ያዝ አንተ ያዝ ዝም ብለህ ዕቃን ታመጣና እሱ ጋር ትኖራለህ። እሱ ምርጥ ሰው ነው እንዴ? ይሄ ሰው እኮ ነው። ከሱ ጋር በቃ ነገ ልምጣ። ዛሬ ነው እዚህ የምታድረው። ቀልድ ግቢ ነው የመጣሁት ዛሬ። በሱ ግባ እዚህ ጋር ና ይሄን ይዘህ ግባ ቤት ውስጥ ግባ። ያዝ ይሄን ምን መሰለህ ከሱ ጋር ትኖራለህ። ከሱ ጋር ታውቃለህ። እሱ እዚህ ነው የምታድረው። ግቢ ውስጥ አትምጣ። ያሳዝናል ልጁ። አሁን ምን መሰለህ በጸባይ ልንገርህ እሱ አሁን ስራ የለም። ቤቱን ተከራይቶ ዕቃ ራሱ ሽጦ ጨርሷል። ዕቃ አለ ከአንተ ዕቃ አለ። የት አለ መዶሻ? ቆይ መዶሻ ላጣበት የማይሰማ ሰው ዕቃ አለ ካደላ ይሞታል። ዕቃ አለ የቤት ውስጥ አለ ዕቃ ነው ያልኩህ። ሲን መንቆርቆሪያ ሁሉም አለ። የለኝም። ሌባ ነው ግን ዕቃ አንጠብቅ። የጸጉሩ ራሱ እኮ አሁን ምን ታደርጋለህ? ከእሱ ጋር ትኖራለህ። በቃ ወንድሙ ነው እሱ። መውጣት የለም
እሺ ተረጋጋኛ። ይሄን አስቀምጡ። አዎ አስቀምጡና ቁጭ በል እዛ ላይ ቁጭ በል። እዚህ ጋር ወጥ ስራ አለ። እኔ ልሂድ በቃ። እሺ አንተ ለእሷ ዝም ብለን ዘመን ነው በላ። አንተ ወንድሜ ነው በላ። ወንድሙ እሺ በል እንግዲህ ወንድሙ ስሙ ራሱ ወንድሙ ብንልስ ወንድሙ ቻው። እኔ ጎረቤት ነኝ፣ ቡና አጠራለሁ። እቃ ሰርቆ እንዳጠጠ እንዲያውን የሆነ ነገር አድርጌ ነው የሚወጣው። ምን ላይ ነው የሚተኙት እናነሱ? ኧረ በስመ አብ! የት ያለ ፍረሽ የት ያለ? አሁን የሆነ ነገር አደርጋለሁ፣ አድራለሁ እዚህ ቤት